ልጆች አሏቸው። በጣም ባለሀብት ልጆች ምናምን አሏቸው እና በቃ ከማንም ግን አይገናኙም። ከዛ ግን መጨረሻ ላይ አንድ ተልእኮ ሰጡት ለናሙሽ። ልጆችን ሂድና አግኛቸው፣ እንደዚህ አይነት ስፍራ ላይ እንትና ይባላሉ፣ አግኛቸውና ይዘህልኝና ብለው ተልእኮ ሲሰጡት እሱም ያለ ምንም ማንገራገር ቀጥታ ሄደ። ምንም ወደ ቁጭ ሲሄድ መንገዱ አስፋልቱ ምቹ አይደለም፣ ግን ያው ያለውን ነገር ሁሉ እንትን ብሎ ሄደ። ከዛ በኋላ ቤተሰቦችም አገኘ፣ ልጆቻቸውን የማሆይን ልጆች አገኘ፣ ይዞ መጣ፣ አገናኛቸው እና እኔ ጊዜ አብቅቷል፣ እዚህ የመቆይበት ጊዜ አብቅቷል፣ ወደ ቁጭ አካባቢ ያለ ቤተክርስቲያን እንዲወስዷቸው ልጆቻቸውን አደረጉ። ከኔ ጋር የመጨረሻ ስንብት አደረግን፣ ተሰነባበትን ማለት ነው። ዘመናዊ ትምህርት ቤት ማለት ፕላምፒንግ ጨርሻለሁ፣ ግራጁዌት አድርጌያለሁ፣ ቤተ መቅደስ ወይም ደግሞ ሚስጥር አይቻለሁ፣ እማሆይንም ሸኝቻለሁ። ከዚህ በኋላ ምንድነው ማደርጋለን ናሙሽ እና ምን አደርጋለሁ ከዚህ በኋላ? እዚህ ምን አለኝ? ሚስጥራየው ትምህርቴንም ጨርሻለሁ፣ ማየንም ሸኝቻለሁ። ከዚህ በኋላ ራሴን አፕዴት ማሳደግ አለብኝ በትምህርት ወደሚለው ወሰነ፣ ቆረጠ ማለት ነው። እና ማሆይ በሚሄዱ ሰዓት ወደ ቤታቸው በሚሄዱ ሰዓት ምን አደረጉለት ለናሙሽ? የኔ ልጅ ብር የለኝም ምሰጥህ፣ እጄ ላይ ብር የለኝም፣ ግን ትምህርት ቤት የምትማርበት እሳቸው ሲጠቀሙበት የነበረው ጥራጥሬ እንዳለ ሽምብራ፣ በቆሎ፣ ስንዴ በቃ ጥራጥሬ በሙሉ ይሄን በቃ እንዳይርብህ እያዘጋጀህ እየበላህ ተማር ብለው ያን እንደ በረከት ሰጡት ማለት ነው። እና ናሙሽ እዚህ አካባቢ መልከስከስ አልፈለገም። እሳቸውን ሁሉን ከሸኘ በኋላ እዚህ አካባቢ ተልከስክሶ መማር አልፈለገም። እጅግ በጣም ከቤተሰቡ ርቆ መሄድ እንዳለበት ተሰማው። ርቆ በቃ ወስኖ ቆርጦ ትምህርቱን በደንብ መማር እንዳለበት ወሰነ ማለት ነውና ናሙሽ ያችን ጥራጥሬ ይዞ ገበያ ሄዶ ቁጭ ብሎ እንደ ሴት ሸጣት እና ያችን ጥራጥሬ ስንት ነው የሸጣት? 105 ብር ነው የሸጣት። 105 ብር ሽጦ 105 ብር በኪሱ ይዞ ትልቅ ብር እንደያዘ ሰው ሩቅ ሀገር ነው ሄጄ መማረው ብሎ ወሰነ ማለት ነው። እና ናሙሽ የሆነ ነገር ሲያስብ አይናገርም፣ ንግግር አይፈልግም። ዝም ብሎ ውሳኔ በራሱ ወስኖ ነው የሚገኝ። እና ናሙሽ አሰላሰለ የእናቱ መጨነቅ፣ የእናቱ ስቃይ ያስበው። እሱን አጣ መኖር እንደማትችል እንደሚከብዳት በጣም ተጨነቀ ምናምን። ግን ደግሞ ግዴታ ነው፣ ካልጨከኑ እናት አትቀበር የሚባለውን ብሂል ለመተግበር ወሰነ ማለት ነው ናሙሽ። እና ከዛ በኋላ ናሙሽ በሚወጣ ሰዓት ልብስ ምናምን አልፈለገም። እሱ ከያዘ ርቆ ሊሄድ ነው ተብሎ ስለሚታሰብ እሱን መያዝ አልፈለግም። ምን አደረገ ናሙሽ? ቲሸርት ሲለብስ 2 አርጎ ደራርቦ፣ ሸሚዝ ሲለብስ 2 አርጎ ደራርቦ፣ ሱሪ ሲለብስ 2 አርጎ ደራርቦ፣ ከላይ ያች ፎጣ አንድ ዘንግ ብትር ማለት ነው እና ደግሞ እቺ አኩፋዳ በቃ እሷን ይዞ እንደ ቀልድ ሰላም ዋሉ ብቻ የምትል ንግግር ተናግሮ ወጣ። እናቱ በቃ ብድግ ብላ ተከትለው ተኝታ ነበር። በጠዋት ስለነበር ተከትለው የኔ ጌታ ወዴት ነው በዚህ ጠዋት? ኧረ እዚህ ትምህርት ቤት ነው። በፊት አስለምዷቸው ስለነበረ ክረምት ላይ እየሄደ እየተማረ እየተመለሰ ስላስለመዳቸው በዛ ሙድ ነው ከቤት የወጣውና ሲወጣ ወዴት ነው የኔ ጌታ? እንዲሁ ምንም እንኳን በደንብ ሰላም ሳትለን እንደዚህ የምትወጣው እንደ ድንገት ምናምን? ኧረ እዚህ ነው መርጌታ እንትናጋ ነው፣ በቃ ተምሬ ልመጣ ነው፣ ችግር የለም ያው እንደ በፊቱ እንደተለመደው ነው ምናምን ብሎ ልብስም ስላልያዘ ምንም አያስጠጣም ነገር እየውና ከዛ በኋላ ነው እሺ በቃ በሰላም ግባልኝ፣ በቃ አይዞህ አትጥፋ፣ ቶሎና ምናምን ብላ የእናትነት ፍቅሯን ሰጣ ሸኘችው። እሱ ግን እስከ ወዲያኛው ለረጅም ጊዜ እየተለያት ነበር፣ በውስጡ በግልጽ አልነገራትም። እና ናሙሽ በጣም በሚገርም ሁኔታ 105 ብር ይዞ ነው መንቀሳቀስ የጀመረው። እና አጋጣሚ ከፍኖተ ሰላም ከቡሬ የአዲስ አበባ መኪና አይገኝም ነበርና ከቡሬ ፍኖተ ሰላም ሄደ። ፍኖተ ሰላም ሲሄድ አጋጣሚ ቡሬ አብራው የምትማር የነበረች ያቺ ትርንጎ ያልኳችሁ ልጅ ሸሚዙን ይዛ እሱ እየጎተታት እሷ እየተከተለች ሰውነቷ ገዘፍ ያለ በእድሜም ትልቅ ናት እና እናቷ ፍኖተ ሰላም ነበር የምትኖረውና እሷ እዛ ነችና እሷ ጋር ሄዶ ቤተሰብ እነሱ ጋር አደረ ማለት ነው። ትኬት ቆርጦ አደረ። ትኬት የቆረጠው ወዴት ነው? ወደ አዲስ አበባ። ማን ጋር ነው የሚሄደው አይታወቅም። እንዲሁ ዝም ብሎ ብቻ እግሩ በመራው ሄደ ማለት ነው። ቀጥታ አዲስ አበባ ርቆ መሄድ ብቻ እንዳለበት ተረዳ። ወደ አዲስ አበባ ሄደ ለመጀመሪያ ጊዜ
እና ናሙሽ በቃ ለመጀመሪያ ጊዜ አማራ ክልል ለቆ አዲስ አበባ ከተማ ገባ እና ወደ አዲስ አበባ ሲሄድ ስለ አዲስ አበባ ምንነት አያውቅም፣ ስለሚቀበለው ሰው አያውቅም። በቃ ግራ ምን እንዴት እንደሚሆን ራሱ አያውቅም። በቃ የሆነው ይሁን አይነት ውሳኔ ውስጥ ነው። ብር የለውም። አንድ ነገር እንኳን ቢፈጠር እንትን የሚልበት በጭራሽ ምንም ብርም አልያዘም። እና ናሙሽ መጨረሻ ላይ ፍኖተ ሰላም አድሮ እነ ትርንጎ ሸኙትና በሚገርም ሁኔታ ናሙሽ የዛን ቀን ሌሊት አንድ ክስተት ተከስቶበት ነበር ያደረው። በጣም በሚገርም ሁኔታ አንድ ሙቀት የምትፈልግ ድመት ነበረቻቸው፣ ህፃን ድመት የነ ትርንጎ ማለት ነው። ጥቁር ነች እና ህፃን ነች ድመቷ እና ሙቀት ስለምትፈልግ እየሄደች ለካ ሰዎች ጋር እየተሸጎጠች የመተኛት ልምድ ነበራት እና ያ ትንሽ ስለሚያስቅም ስለሚያስፈራም ስለሚያስደነግጥም ነው። እና ናሙሽ ከጉያው ተኝታለች ለካ ድመቷ እና አላወቀም እሱ ምን ይሁን ማለት እንቅልፍ ውስጥ ነው። እና ሲገላበጥ ምን ሲል ለካ ተኝቶባታል ድመቷ ላይ እና ድመቷ ጠዋት ሞታለች። እና ናሙሽ በቃ ሲነሳ ልብስ ነው ብሎ እንዲጎተት አድርጎ ሊለብስ ልብሴ ነው ያወለቁት ልብስ ብሎ እንትን ሲል ሌላ ነገር ማለት ሌላ ስሜት ውስጥ ጮሆ ምናምን ነገር ሰዎች ተሰብስበው እንደገና ድመቷን አስወግደው ምናምን ነገር በቃ ልጁን ያረጋጉት ማለት ነው። እና ናሙሽ በጣም ተደናገጠ ምናምን ነገርና አይነጋ የለም ነጋና ወደ አዲስ አበባ ያው በሌሊት 11 ሰዓት ላይ ከሌሊቱ 11 ሰዓት ላይ ነው የሚሄደው መኪናው። እነ ትርንጎ ተሰብስበው ሸኙት ናሙሽን። ከዛ በኋላ ናሙሽ በቃ ወደ አዲስ አበባ ቆሰቆሰው ማለት ነው። ጉዞ ጀመረ። ከዛ በኋላ ናሙሽ መንገድ ላይ ራሱ ደግሞ የሚገርመው ከፍኖተ ሰላም አዲስ አበባ ትራንስፖርት 105 ነው። 105 ከፈላት ጨክኖ ማለት ነው። ምንም ነገር የለውም ሌላ ነገር። እና ደብረ ጉራቻ ላይ ምናምን የሚባል ከተማ ላይ ምሳ ይበላል። ሰዎች ወርደው ምሳ በልተው ከእንደገና ነው ባሱ ጉዞ የሚቀጥለው። ናሙሽ ግን ምሳ አልበላም። ቆሞ እዛ አውቶቡሱ ላይ ይጠብቅ ነበረ። እና ምሳ በልተው መጡ። እሱ ጉዞውን ጀመረና መንገድ ላይ ያለ ትዝ አለው የሆነ አብሮት የተማረ ልጅ ነበረ። የሰፈሩ ልጅ ተሻለ ቢዘንጋው የሚባል ልጅ ነው። በጣም መልካም ልጅ፣ በጣም ስለ እናቱ የሚጨነቅ ናሙሽን በፊት ልም እያለ ሲቆጥ ማለት ቤት ሲያኮርፍ ጥፍት ብሎ ሲሄድ ምናምን እነዚህ ተሻለ ቢዘንጋውና አለኛ ይናለ የሚባሉ ልጆች ጋር ነበረ ለመሄድ የሚያስበው። የት ነው እነሱ የሚሄዱት ወደ እንትን ነው ወደ በረሃ ነው ብቻ ለስራ ብለው ወደ በረሃ ነው የሚሄዱ። ክረምቱ እንደዚህ ሰርተው ለመመለስ ምናምን። እዛ ደግሞ ወባለ ሰዎች ብዙ ጊዜ ይሞታሉ። እና ሊጠፋ ሲል እሱ ይይዘውና አንተ እኮ ለእናትህ አንድ ልጅ ነህ፣ እኛ እኮ 2-3 ነን፣ ምን አንድ ነገር ብትሆንባት ሴትዮ እያለ እየቀጣ የሚመልሰው ልጅ ነው ተሻለ ማለት። በጣም የሚወደው በጣም ነው የሚወደው የሚንሰፈሰፍለት ማለት ነው ናሙሽን። እና ከዛ እሱን አስታወሰ ናሙሽ ወደ አዲስ አበባ እየሄደ መንገድ ላይ አዲስ አበባ አጎቱ ሆቴል አለውና አጎቱ ሆቴል ጋር እንደሚሰራ ትዝ አለው። እና በቃሉ ስልኩን ያውቀው ነበረ። በቃ ለሱ መደወል እንዳለበት ተሰማው ማለት ነው ናሙሽ። እና ከዛ በኋላ ያው በሰላም አዲስ አበባ ገቡና መናኸሪያ ላይ ገብቶ ፎጣው እንደለበሰ ነው። ዘንጉን ይዟል፣ አኩፋዳውን ይዟል ናሙሽ። ልብሶቹ ተደራርበዋል። በዛች ድባብ አዲስ አበባ መናኸሪያ ላይ አውቶቡስ ተራ ወርዶ ስልክ አስደውሉኝ ማለት ስልክ የለውም፣ ስልክ አስደውሉኝ ማለት ጀመረ። ከዛ በኋላ ስልክ አስደወሉትና ተሻለ ቢዘንጋው አነሳለት ስልክም ሰላም እንዴት ነህ ምናምን ተባብለው ሰላምታ ከተለዋወጡ በኋላ አዲስ አበባ መጥቻለሁ እንድትቀበለኝ ፈልጌ ነው ሲለው እሺ መጣሁ፣ የቱ ጋር ነህ? አውቶቡስ ተራ ነኝ። ተሻለም ወዲያው መጣለትና ይዞት ሄደ ሆቴል። እዛው ሩም ሰጥቶ አሳረፈው የነሱ ሆቴል ላይ። ምግብ ወዲያው ያው አመጣለት፣ የቀዘቀዘ ሚሪንዳ ምናምን አድርጎ አመጣለት። ከዛ ናሙሽ በጣም ርቦት ስለነበረ በቃ እጅግ በጣም በላ ረካ ምናምን በላሁን ረፍት አድርግ ምናምን አለው። ረፍት አደረገና ከዛ ያው ተሻለ ስራ ላይ ነበር አጋጣሚና መጨረሻ ማታ ላይ ነው ረጅም ወሬ ማውራት የቻሉት ከናሙሽ ጋር። ከዛ ናሙሽ ግን እስከዛ ድረስ ተኝቶ ረፍት እያደረገ ነበረ።
ከዛ ተሻለ መጥቶ እንዴት አዲስ አበባ ልትመጣ ቻልክ ምናምን እዚሁ ይሻላል እዚሁ ልትሰራ ነው ምናምን ነገር እና በቃ ችግር የለም እዚሁ አመቻች